ሃሎ የሀገሮቼ ልጆች ኢትዮጵያኖች ወንድሞቼ እህቶቼ እንደምናችሁልኝ ደህና ናችሁ ወይ? የሙና ወዳጆች ማለት ነው። በዚህ ሁለት ቀን ትንሽ ተበሳጭቼ ነው የነበረው። በእውነት ላይቭ መግባት ምንም መግባት ደብሮ የነበረ አንዳንድ የሀገሮቼ ልጆች አብረውኝ የበሉ አብረውኝ የጠጡ እኔ ጋር ለብዙ አመት የኖሩ እዚህ ሀገር በኔ ላይ ተጠምጥመው እኔ በስራዬ ታታሪ ጀግና ጎበዝ ሴት ስለሆንኩኝ አገሬን ኢትዮጵያን አይደለም እዚህ ሀገር ዓለም ላይ እያስተዋወቅኩ ለአገሬ ያለኝ ክብርና ኩራት የተለየ ነው ጋይስ። እናንተም ታውቁታላችሁ። አሁን ግን የመጡብኝ በእንጀራዬ ነው ማለት ነው። እንደገና መረዳዳት መተባበር ሁሉን ነገር ስንችል ስሜን ማጥፋት ስሜን መበከል ደንበኞቼን ሌላ ቦታ እንዲሄዱ ማድረግ ከጎረቤቶቼ ያሉ የሌላ ሀገር ዜጎችን ለነሱ የኛን ያገራችን ሴቶች ፈልገው ምግብ እንዲያቀብሏቸውና ምግብ ከጎኔ እንዲሸጡ በማድረግ በጣም ማመን ያቅተኛል። እኛ ተከባብረን መረዳዳት ስንችል ሰውን ወደ ኋላ ማድረግ በእውነት ነው የምላችሁ አልፎ ክስተት ይፈጠራል እየተውኩት ነበር። አሁን ግን በዚህ ሁለት ቀን በጣም ተናድጃለሁ። እኔ ደግሞ ክፉ ሰው አይደለሁም፣ ለሁሉም ሰው መልካም ሰው ነኝ እና በእንጀራዬ መጥተው ቢያደርጉ ቢያጡ እንደውን የሚገርም እኮ ነገር ነው እናንተ ቢያጡ ከጎረቤቶቼ የሌላ ሀገር ዜጎች እነሱ ጋር ሻይ እየሄዱ ቡና እየሄዱ እየጠጡ ኢትዮጵያ ምግብ እንዲሸጡ ሴቶች ፈልገው ምግብ እየሰሩ ወጥ እየሰሩ እንዲያቀብሏቸው እኔ ደግሞ ዝም አልልም። በህግም በምንም ኮምፕሌን አድርጌያለሁ። መስራት አይችሉም። በመሰረቱ እነዚህ የሌላ ሀገር ዜጎች የኔ ምግብ መስራት አይችሉም። ደግሞ ቢሰሩ ደግሞ እነዚህ የሚሰሩ ሴቶች ፍቃድ የሌላቸው መስራት የማይችሉ ሄልዝ ኢንስፔክተር ያላወቃቸው ህግ ያላወቃቸው ታክስ የማይከፍሉ ካንስል ታክስ የማይከፍሉ ሰዎች ናቸው። ሁሉንም ስልካቸውን ዲቴላቸውን አድራሻቸውን አግኝቻለሁኝ። ወደ ኋላ አልልም። ጠበቃዬ ራሴ ጠበቃለኝ። በጠበቃዬ እከራከራለሁኝ። ግን እነዚህ ሴቶቹ የሚሰሩት አይደሉም ጥፋተኞቹ አብረውኝ የበሉ የጠጡ ምቀኝነት ለምን ሰው ሞላት? ለምን ይሄ ሁሉ ፈረንጅ ሄደ? ለምን እሷ እንደዚህ ሆነች? ለምን ፖፑላር ሆነች ተብዬ እኔን ዝቅ ለማድረግ ብዙ ነገር አደረጉኝ ማለት ነው ጋይስ። እኔ መቼስ ስናገር አላቅበትም። እዚህ ትንሽዬ አጭር መልእክት አለኝ። መቼም እየተንገዳገርኩም ቢሆን አነብላችኋለሁ። በሰው ሀገር ላይ የምንኖር ኢትዮጵያኖች ለሀገራችን ጥሩ ብንሰራ አምባሳደር መሆን እንችላለን ማለት ነው። ምቀኝነትን ተንኮለኝነትን ብናስወግድ ደግሞ በጣም ጥሩ ይመስለኛል። ብልግና፣ ክፋት፣ ሸረኝነት ለምን እንደዚህ አይነት ነገር ሰው ሀገር እየኖርን መከራችንን አይተን ሰው ሀገር መጥተን እየተንገላታን እየሰራን ስለለፋን ስፔሻሊ እኔ አገሬን በብርድ በበረዶ በዝናብ በምን አገሬን እያስተዋወቅኩ እኔን ዝቅ ማድረግ አለ? ይውላችሁ ፍርድ ስጡኝ ኢትዮጵያኖች፣ ፍርድ ስጡኝ። ሰዎቹን ያደረጉኝን እነዚህን ሰዎች አቃቸዋለሁ፣ ቤተሰባቸውን አቃለሁ፣ ሰዎቹን አቃለሁ፣ ሁሉ ነገር አቃለሁ። በቅርብ ቀን ስማቸውን ፎቶአቸውን ዘቅዝቄ አሳያችኋለሁ። ግን እኔ ጨዋ ወልዶ ያሳደገኝ ነኝ። ብዙ ነገር እየተሰራብኝ እያየው በሬ ላይ ኢማጂን ፍርድ ስጡ። በሬ ላይ አንዳንዴ ቤቱ ይሞላና ቡክ ያደረጉ ሰዎች እደጅ ይቆያሉ። ለምን ቴብል እስከምናዘጋጅ ወይም የነሱን ነገር እስከምናዘጋጅ በር ላይ እንዲቆሙ አደርጋለሁ። በሚቆሙበት ሰዓት ሲጋራ የሚያጨሱ እየመሰሉ እየወጡ እነዚህ አበሾቹ ቁጭ ብለው ውስጥ እየበሉ እየጠጡ የሱን ሆነ የሷን ምናምናቸውን የኢትዮጵያ ምግብ አይደለም ያን እያደረጉ የ10 ሳንቲም ኮፊ እየጠጣ ወይም የ1 ብር ኮፊ እየጠጣ የኔን ደንበኞች ወጥተው ሲጋራ ያጨሱ እየመሰሉ እነሱ ጋር እየወሰዱ
ደንበኞቼ በሌላ ቀን መተው ወሰደን ጎረቤትሽ ወሰደችን ጎረቤትሽ እስከማለት ደርሻለሁ። ይሄን እንግዲህ ምን ትሉታላችሁ? ምን አለ ሰው እንደውም ለኔ ነው ማገዝ ያለባቸው ኢትዮጵያኖች ወይስ ለሰው አገር ዜጋ ነው ማገዝ ያለባቸው? ይሄ ምንድነው? ምቀኝነት። ለምን ሰው ወደዳት? ለምን የሁሉ ፈረንጅ ተንጋጋ? ለምን እሷ እንደዚህ ኮነች ተብዬ ነው? እኔ እኮ ብሰራም እኮ ጋይስ ለፍቼ ላቤን ጠባርጊ በረዶ ሳልል ዝናብ ሳልል በብርድ በውጭ እየተንገላታሁ ሬስቶራንትም ስመጣ አልቀመጥም እንኳን ለደቂቃ ቁጭ ብዬ ላይ ልታዩም ትችላላችሁ። ግን በጣም እየደከመኝ እንቅልፍ እስከማጣ አይኔ እስከሚያብጥ ነው የምሰራው፣ ድምጼ እስከሚዘጋ። ይሄን ማረገው ለምን ይመስላችኋል? ህይወትን ለመቀየር ለመሻሻል። ከዛሳ አገሬን ኢትዮጵያ በጥሩ ዓለም ላይ እያስጠራው ለምን አባቱ ለማን ምቀኛ ብዬ ነው ምተው ብዬ ነው። ለመኖር እንደሆነ አንድ ነው ምኖረው። እኔ ለመኖር ያለኝ ንብረት ያለኝ ገንዘብ እግዚአብሔር ይመስገን በቂ ነው። ግን ለማን ነው ወደ ኋላ ምለው ብዬ ነው። ካሁን በፊት ብትሰራም ብትከፍትም ይሄው ሰውዬ ማለት ነው ብትገሰራም ብትከፍትም ነገጧት ዘጋዋለች ብሎ ለሰዎች ሁሉ ተናግሮ ሰዎች ሁሉ ነገሩኝ። ለምንድን ነው መዘጋው? ሙና የበለጠ አይደለም ስኮትላንድ ላይ እያንዳንዱ አገር ሲመቻችልኝ ጊዜ ሲኖረኝ ሰው እኔን መስሎ የሚሰራ ሳገኝ በየቦታው በየዩኬ በየውጭ ሀገሩ አንድ ብራንች ድርጅት መክፈት የምችል አቅም ያለኝ ሴት ነኝ። ጉረኛ አይደለሁም ጋይስ። አንዳንድ ሰዎች ልምነግራችሁ ምክር እባካችሁ እንዋደድ፣ እንፋቀር፣ አገር ለአገር ልጅ እንረዳዳ፣ ክፋት ይቅር። ሙና እንደሆነች ወደ ኋላ አትልም፣ ወደፊት ነው። አሁንም ቢሆን ወደፊት ነው። ባንዲራዬን እያውለበለብኩ ወደፊት ነው ምለው ማለት ነው። በጣም ተሰምቶኝ አዝኜ 2 ቀን ላይቭ ምን አልገባሁም ተበሳይቼ ማለት ነው። አልበሳጭም፣ ጎበዝ ነኝ፣ ጀግና ነኝ። ገበያ ነው አታጣሙና። አሁንም ቢሆን ዛሬ ማታም ቢሆን ትላንትም ቢሆን ቤቴ ሙሉ ነው። ግን ያገር ሰው ምን ያህል እንደበደለኝ ልንገራችሁ። ያገሮቼ ልጆች፣ ወንድሞቼ፣ እህቶቼ ፍርድ ስጡ ለናንተ። እኔ እውነቴ ነው ይህን ስናገር እንባ ድምጼ ተዘግቷል። መናገር ያቅተኛል፣ ቃላት የለኝም። አመሰግናለሁ። የምትሉት መልእክት ንገሩኝ።